አንዲት እህት እንደዚህ ትላለች። ኒቃብ መልበስ እፈልግ ነበር፣ ነገር ግን ወላጆች አልተቀበሉኝም፣ አይሆንም ብለው ከለከሉኝ። ከሆነ ጊዜ በኋላ በራሴ ኒቃብ ለበስኩኝ፣ ቤተሰቦች አልተቀበሉኝም ነበር። ከዚህ በኋላ ማንም ለጋብቻ የሚጠይቅሽ የለም ብለው ተናገሩኝ። የእነሱ ጭንቀት ኒቃብ ከለበሽ ባል አታገኝም የሚል ነበር እሳቢያቸው። ታዲያ በሚገርም ሁኔታ በዛው ሳምንት አንድ ወጣት የጋብቻ ጥያቄ አቀረበ። ሽማግሌ ላከ፣ ጋብቻው እሽታን አግኝቶ ኒካህ ታሰረ። መኖር ጀመርን። አንድ ቀን ከባለቤቴ ጋር ያወራን እንደዚህ አለኝ። ታውቂያለሽ ለ9 ዓመታት ለጋብቻ ጥያቄ ላቀርብልሽ ፈልጌ ነገር ግን ኒቃብ እስክትለብሽ እየጠበቅኩኝ ነበር። በለበሽ ጊዜ ወዲያውኑ ሽማግሌ ላኳለኝ። ሱብሃነክ ያ ረብ። ታዳች ባለ ታሪክ እህታችን ባለቤቴ ከተጋባን ከ5 ዓመት በኋላ ቁርአንን በ10 ንባቦች እንደሐፍዝ ረዳኝ። አልሐምዱሊላሂ ረቢል ዓለሚን ትላለች። ዋነኛውና ትልቁ ነገር እናቶች ሴት ልጆቻችሁን ኒቃብ ወይም ደግሞ ጅልባብን አትከልክሉ። ጋብቻ ሪዝቅ ነው። ትክክለኛ ሂጃብ አላህን መታዘዝ ኢባዳ ነው። ታዲያ እንዴት ሪዝቅን ያዘገያል? ኒቃብ ጋብቻን አያግድም።